ስለ አንድ ሰው ደጋግማችሁ እያሰባችሁ ያንን ሰው ከሀሳባችሁ ለመውጣት በሞከራችሁ ቁጥር የባሰውኑ ስለዛ ሰው እያሰባችሁ ተቸግራችሁ ታውቃላችሁ? ያ ሰው ፊት ማራኪና ሳቢ መስሎ ለመታየት ስትሞክሩ የባሰውኑ የሚያዋርድ ነገርስ አድርጋችሁ ታውቃላችሁ? ሁሉም ነገር የሚያስታውሳችሁ ያንን ሰው ነው። መጽሐፍ ላንብብ ብትሉ መጽሐፍ ላይ የምትመለከቷቸውን ፍቅረኛሞች በራሳችሁ ምስል ተክታችሁ በሀሳብ ትነጉዳላችሁ። ወይም ደግሞ አዲስ ፊልም ወጣ ሲባል ለሁለት ያንን ፊልም ብታዩት ምን ያክል አሪፍ ይሆን እንደነበረ እያሰባችሁ አእምሯችሁ በሀሳብ ይነጉዳል። ወይም ደግሞ አእምሯችሁ አብዛኛውን ሰዓት የሚያጠፋው ስለዛ ሰው በማሰብ ነው። ፈገግ ብሎ እንደሚወዳችሁ ሲነግራችሁ፣ በፍቅር አይን ሲመለከታችሁ፣ ወይም ደግሞ ሲያቅፋችሁ በሚያሳዩ ምስል ነው። እናንተ የሚሰማችሁ ስሜት ያ ሰው ለእናንተ እንደሚሰማው ማወቅ በጣም ትልቅ ደስታ ይሰጣችኋል። ያንን ደግሞ እውነት ሆኖ ለመመልከት የማትፈነቅሉት ድንጋይ አይኖርም። በዚህ ውስጥ አልፋችሁ ታውቃላችሁ? እኔ አውቃለሁ። 8ኛ ክፍል ያጋጠመኝ አጋጣሚ ህይወቴን በዚህ መልኩ ይቀይረዋል ብዬ አስቤ አላውቅም። ሳይኮሎጂስት ሄኖቭ እኔ ያጋጠመኝን እናንተንም በእርግጠኝነት ያጋጠማችሁን ወይም ደግሞ እያጋጠማችሁ ያለውን ወይም ወደፊት የሚያጋጠማችሁን ስሜት ሊመረንስ ብላ ትጠራዋለች። እኛ በተለምዶ በፍቅር መውደቅ የምንለው ነው። እናም በዚህ ቪዲዮ የቴኖቭ ላቭ ኤንድ ሊመረንስ የተሰኘው መጽሐፍ ከኔ ታሪክ ጋር አንድ ላይ በመሆን ሰዎች እንዴት ወደ ጠንካራ ፍቅር እንደሚገቡ፣ ስለ እነሱ ማሰብ ለምን ማቆም እንደማይቻለን፣ መልሰው እኛን መውደድ የማይችሉትን ሰዎች ለምን አጥብቀን እንደምንፈልጋቸውና እኛን መልሰው ሲወዱን እኛ ጋር የነበረው ፍቅር ለምን እየቀነሰ እንደሚሄድ፣ እንዲሁም ደግሞ ከዚህ ስሜት ለመውጣት ምን መሞከር እንደምንችል ለመመልከት እንሞክራለን። ይህ እኔ የቴኖቭን መጽሐፍ የተረዳውበት ቁንጽል ሀሳብ ነው። 1. አይገመቴነት። ፍቅር እንደ ትኩሳት ነው። ፍላጎታችንን ሳይጠይቅ በራሱ ጊዜ ይመጣል፣ በራሱ ጊዜ ይሄዳል። ይህንን የተናገረው ስለ ፍቅር የጻፈው ታላቅ የፈረንሳይ ጸሐፊ ስቶንዳል ነው። ወደ 8ኛ ክፍል ስገባ የገባሁት አዲስ ትምህርት ቤት ስለነበር ያን ጊዜ ደግሞ ቤተሰቦቻችን 8ኛ ክፍል ከፍተኛ ውጤት ማምጣት በጣም ወሳኝ ነገር አድርገው ይቆጥሩት ስለነበረ እዛ ትምህርት ቤት ውስጥ የነበረኝ አንድ ዓላማ 8ኛ ክፍል ከፍተኛ ውጤት ማምጣት ነበረ። በዚህ ምክንያት ክፍሉ ስለነበሩ ልጆች ያን ያክል ግድ አልነበረኝም። ነገር ግን አንድ ቀን ከምሳ ወደ ክፍል ስንመለስ አስተማሪዎች ቶሎ ወደ ክፍል እንድንገባ ስለሚያባረሩን እየተጋፋን ስንገባ እጄ ከኋላ የነበረችን አንድ ልጅ ይመታታል። የመታዋት ቦታ የግል ክፍሏን ስለነበረ ደንግጬ ይቅርታ ለመጠየቅ ስሞክር የልጅቷ ምላሽ ከት ብሎ መሳቅ ነበረ። በሰዓቱ የተሰማኝ ከፍተኛ የሀፍረት ስሜት ነበር። ከዛች አጋጣሚ በኋላ ከክፍል ውስጥ እሷን የማይበት መንገድ ሙሉ ለሙሉ ተቀየረ። መጀመሪያ ክፍል ውስጥ መኖሯን እንኳን ልብ ያላልኩት እኔ ክፍል ውስጥ እንደረገጥኩ የማየው እሷ ወደምትቀመጥበት ወንበር ሆነ። የፍቅር ስሜት በሚጀምርበት ሰዓት ላይ አንድ ድርጊት ወይም ደግሞ የሆነ አጋጣሚ ፊት ለፊታችሁ ከተሰበሰባችኋቸው ከለመዳችኋቸው ሰዎች መካከል አንዱን ያወጣና ወደ አእምሯችሁ ይጨምረዋል። የዛ ሰው ሀሳብ አእምሯችሁን ከዛ በኋላ ሙሉ ለሙሉ ስለሚቆጣጠረው ያንን አጋጣሚ እንደ ታምራት ወይም ደግሞ በአምላክ እንደታቀደ እቅድ ማሰብ ትጀምራላችሁ። 2. ያለማቋረጥ በምናብ መጓዝ። ሊመረንስ የሚባለው ስሜት ውስጥ ያሉ ሰዎች ዋና መታወቂያቸው ከሚወዱት ሰው ጋር በአእምሯቸው በምናብ መጓዝን ማቋረጥ አለመቻላቸው ነው። የሚሰሩት ስራ፣ የሚያጋጥማቸው እያንዳንዱ አጋጣሚ ያንን ሰው የሚያስታውሳቸው ይሆናል። ከዛች ቀን በኋላ እኔም ስለሷ ማሰብ ማቆም አልቻልኩም ነበረ። ከዛም ይባስ ብለው አስተማሪዎቻችን በቡድን እንድናጠና የሚያደርግ አሰራር ዘርግተው ስለነበር እዛ ቡድን ውስጥ ደግሞ እኔና እሷ አንድ ቡድን ስለነበርን አጠገቧ ሰሆንም አስበው ምን ብዬ ባዋራት ተቀባይነት እንደማገኝ ወይም ደግሞ በምን አጋጣሚ አንድ ላይ መሆን እንደምንችል ብቻ ነበረ። ሊመረንሱ ስንሆን ስለነዛ ሰዎች ማሰብ ማቆም እንዳንችል የሚያደርገን አእምሯችን በፍርሃትና በተስፋ ውጥረት ውስጥ ስለሚሆን ነው። በአንድ በኩል እኔ በቂ ስላልሆንኩ፣ ተፈላጊ ስላልሆንኩ፣ ስለማላምር፣ እነሱ ደግሞ ከኔ በላይ ስለሆኑ፣ ስለሚፈለጉ፣ የሚያምሩ ስለሆኑ አልፈልግም ይሉኛል፣ ሪጀክት ያደርጉናል የሚል የፍርሃት ስሜት ውስጣችን ያለ ሲሆን፣ በተቃራኒ መልኩ ደግሞ እነሱ ውስጥ የምናያትን የጭላንጭል ተስፋ አእምሯችን አጋኖ በመተርጎም ተስፋ እንዳለን ስለሚነግረን ሁልጊዜ አእምሯችን በተስፋና በፍርሃት ውጥረት ውስጥ ሆኖ ከምንሰራው ስራ እንስተጓጎላለን። በቀጣይ በመንገድ ላይ በስራ ቦታ ወይም ደግሞ በትምህርት ቤት እነሱን ስናገኛቸው እነሱ ፊት ማራኪ መስለው ለመታየት ምን አድርጋለሁ ወይም ደግሞ ምን እላቸዋለሁ የሚለውን እያሰላሰልን እነሱም የሚሰጡንን የደስታ ምላሽ እያሰብን በደስታ በሀሳብ እንነጉዳለን። የሚያስገርመው ነገር ግን የፈለገ ብንዘጋጅ ለረጅም ጊዜ የምናወራውን ብናስበውም እንኳን አጠገባቸው ስንደርስ ያሰብነው ነገር በሙሉ ጠፍቶብን የምናወራውን ረስተን
አረማመዳችን ተቀይሮ ማራኪ መሆናችን ቀርቶ ተዋርደን ፊት ለፊታቸው እንመለሳለን። ከዛም በላይ የምናደርገው ድርጊትም ሆነ የሚያጋጥሙን እያንዳንዱን አጋጣሚዎች በሙሉ የምንወስደው ወደ እነዛ ሰዎች ሀሳብ ነው። ፊልም ለማየት ስንሞክር አንድ ላይ ያንን ፊልም ብናየው ከዚህ በላይ ምን ያክል ደስተኛ እንደምንሆን እናስባለን። ወይም ደግሞ ከጓደኞቻችን ጋር እየተዝናናን ከሆነ ሙሉ ጓደኞቻችን ጠፍተው ሁለታችን ብቻ ብንቀር ምን ያክል ደስተኛ እንሆን እንደነበረ እያሰብን በሀሳብ እንጠፋለን። እንደውም አንድ ቀን በቡድን ስናጠና ሙሉ ሀሳቤ እሷ ላይ ስለነበረ አቴንዳንስ መጻፊያው ላይ የራሴን ስም መጻፍ ትቼ የእሷን ስም ጽፌ በቡድኑ እየተሳቀብኝ አይረሳኝም። 3 ክሪስታላይዜሽን። ስቶንዳል እንደሚያስረዳው ሰዎች የፍቅር የመጀመሪያ ደረጃ ላይ በሚሆኑበት ሰዓት ላይ የሚወዱትን ሰው ጉድለቶችና የማያምሩ ነገሮች ባለው የሚያምርና መልካም ነገሮች ለመሸፋፈን ይሞክራሉ። ስቶንዳል የሚሰጠው ምሳሌ አንድ ያረጀና የማያምር እንጨት ልክ ወደ ጨዋማ ቦታ ሲጣል የጨው ክርስቲያል ቀስ በቀስ እንጨቱን ይሸፍነውና የሚያብረቀርቅ መስታወት ያስመስለዋል። በሰዓቱ በቡድን ስናጠና ቡድኑ እኔ አይናፋር እንደሆንኩ ያውቁ ስለነበረ ቡድኑ ከሚዝናናበት መሰረታዊ ነገሮች አንዱ እሷ እኔን ስታሽኮረመመኝ መመልከት ነበረ። በሰዓቱ እኔ ሊምረንስ ውስጥ ስለነበርኩ በቡድኑ ከመቀለዴ በላይ ትርጉም ይሰጠኝ የነበረው የእሷን ትኩረት ማግኘቴ ነበረ። በዚህም ምክንያት ነው አብዛኛውን ጊዜ ወላጆች በልጆቻቸው ፍቅረኞች የማይስማሙ የሚሆኑት። ልጆቻቸው የሚወዱትን ሰው የሚመለከቱበት መልክ ጉድለቱን ያወጣና መልካሙን ነገር ብቻ የሚመለከት ስለሆነ በዛ ሰው ፍቅር ውስጥ የሌሉ ወላጆች ያንን ሰው በሚመለከቱበት ሰዓት ላይ ጉድለቱን አውጥተው ለልጆቻቸው ሲነግሯቸው ልጆቻቸው ወላጆቻቸው ያወሩ ያሉት ነገር ዝም ብሎ አየር ላይ የተፈጠረና የሌለ ነገር እንደሆነ ስለሚያስቡ በወላጆችና በልጆች መካከል ግጭት ይፈጠራል። ወላጆች ይሄንን ስሜት መሀል ላይ ገብቶ ለማቋረጥ በኃይል በሚሞክሩበት ሰዓት ላይ ሁልጊዜ ማለት ይቻላል ነገሩን ያባብሱታል። ምክንያቱም ሊምረንስ ውስጥ ያለ ሰው ያንን ሰው እንዳያገኘው የሚያደርገውን ሰው እንደሚታለፍ እንቅፋት ስለሚመለከተው ወላጆቻቸውን አልፈው ያንን ሰው እንዴት እንደሚያገኙ ያስባሉ እንጂ በምንም ታምር ከዛ ሰው የነበራቸው ስሜት አይቀንስም። ይህንንም ከታላላቅ የሥነ ጽሑፍ ስራዎች የሼክስፒር ሮሚዮ እና ጁሊየት እንዲሁም ከሀገራችን የአዲስ ዓለማየሁ በዛብህና ሰብለ ወንጌል መመልከት እንችላለን። 4 አይዲያላይዜሽን። ጊዜያት እያለፉ ሲመጡ በፍርሃትና በተስፋ ውጥረት ውስጥ ያለው ምናባዊ አእምሮ የእነዚህን ሰዎች ጉድለት ሙሉ ለሙሉ ወደ ጎን ያደርግና በሁሉም ነገር እነዚህን ሰዎች ፍጹም አድርጎ ማየት ይጀምራል። በመጨረሻም ፍጹም የሆኑ ጣዖት አድርጎ ያስቀምጣቸዋል። እነዚህን ሰዎች በቅርበት የማወቅ እድል ባይኖረንም እንኳን በሁሉም ነገር ፍጹም አድርገን እናስባቸዋለን። ምንም እንኳን አስጨናቂ ሁኔታ ላይ ሆኖ አይታው ባታውቅም እንኳን ምን ያክል ጠንካራ እንደሆነ ታስባለች። ምንም እንኳን በቅርበት አዋርቷት ባያቅም እንደሷ ጨዋታ አዋቂና ተግባቢ እንደሌለ ያስባል። ፊታችን ያሉትን ፍጹም ያልሆኑና ጉድለት ያለባቸውን ሰዎች ወደ ጎን አድርገን አእምሯችን ውስጥ በፈጠርናቸው ፍጹም የሆኑ ገጸ ባህሪያት ይበልጡኑ እንማረካለን። ለዛም ነው አንዳንድ ጊዜ የሚወዳቸውን ሰዎች የመቅረብ እድል ሲያገኙ እንዴ ከዚህ ሰው ነበር እንዴ ፍቅር ያዝኝ የሚል ስሜት የሚሰማቸው። ምክንያቱም የወዱት የነበረው አእምሯቸው ውስጥ የሳሉትን ገጸ ባህሪ ስለነበረ ነው። ያ ገጸ ባህሪ ደግሞ እነሱ አይደሉም። 5 ምላሻቸውን ማፍቀር። የሊምረንስ ሌላኛው አስከፊው ገጽታ እነሱን የምንወዳቸው ምናልባት ራስ ወዳድ ስለሆነ ሊሆን ይችላል። ለቴኖቭ ጥናት አስተያየታቸውን ከሰጡ ሰዎች መካከል አንዷ እንዲህ ትለናለች። አንዳንዴ የምጠላው ይመስለኛል ወደ እኔ ቢመጣና እምቢ ብዬ ባባረረው ብዬ እመኛለሁ። በውስጣችን ያለውን ያለመፈለግ ስሜት እነሱ እንዲወዱን በማድረግ ለማጥፋት እንሞክራለን። ምክንያቱም የሊምረንስ ዋናው ግቡ የምንወዳቸውን ሰዎች መልካም ነገር እንዲያጋጥማቸው መፈለግ ሳይሆን እነሱ መልሰው እኛን እንዲወዱን ማድረግ ነው። ያንንም ለማድረግ የማንፈነቅለው ድንጋይ አይኖርም። ነገር ግን ያ ሳይሳካ ቀርቶ በምንም አይነት ሁኔታ ውስጥ እንደማይፈልጉን ያወቅን ጊዜ ራስን ወደ መጠራጠርና አልፈለግም ወደሚል ስሜት ያመራናል። ብዙ ጊዜ የሊምረንስ ውስጥ ያሉ ሰዎች እንደማይፈለጉ በእርግጠኝነት በሚያውቁ ሰዓት ላይ ራስን የማጥፋት ስሜታቸው በጣም ይጨምራል። እኔም ይህንን ከተረዳው በኋላ እናቴ ፊቴ ላይ እየወጣ ያለውን ምልክት አይታ እስክታስቆመኝ ድረስ ለረጅም ጊዜ ፊቴን በማስክ ሸፍን ነበር። 6 ስለ ስሜቱ ምን ማድረግ እንችላለን? ሊምረንስ ዋና መገለጫው የምናደርጋቸው ድርጊቶች ከምክንያታዊነት ውጪ መሆናቸው ነው። እኛ በስሜቱ ውስጥ ሆነን ከውጭ ያለ ሰው ሲመለከተን የሞኝ ስራ እየሰራን እንደሆነ ያስባል። ነገር ግን እኛ ምንም ማድረግ አንችልም፣ ምክንያቱም የሊምረንስ ስሜት መቆጣጠር የሚቻል ስሜት ስላልሆነ ነው። በሊምረንስ ጉዳይ አቁም የሚለው ምክር ምንም የማይሰራና የማይጠቅም ምክር ነው።
ብዙ በሊምረንስ ውስጥ ያለፉ ሰዎች የሚመክሩት 2 ምክር አለ። የመጀመሪያው ከሊምረንስ ውስጥ ለመውጣት ወሳኙ ነገር ገና የስሜቱ መጀመሪያ ላይ ያለ መሮጥና ከዛ አካባቢ መጥፋትና ማምለጥ ነው። ምክንያቱም አንዴ ወደ ስሜቱ መሃል ላይ ከተገባ በኋላ መመለሻው በጣም አስቸጋሪና ከባድ ስለሆነ ነው። ሁለተኛው ደግሞ ስሜት ውስጥ ያሉት ሰዎች የሚወዱት ሰው በምንም አይነት መልኩ ምንም አይነት ተስፋ የማይሰጣቸው ከሆነና በቀጥታ ምንም አይነት ተስፋ እንደሌላቸው የሚነግራቸው ከሆነ የሊምረንስ ስሜታቸው እንዲቀንስ ሊያደርግላቸው ይችላል። ይህ የሚሆነው ደግሞ እኛ ስሜታችንን ለዛ ሰው በቀጥታ መናገር የምንችል ከሆነና ያም ሰው በቀጥታ ምንም አይነት ተስፋ እንደሌለን መናገር የሚችል ከሆነ ብቻ ነው። በሌላ በኩል ደግሞ እኛ የማንፈልጋቸው ሰዎች በእኛ ላይ የሊምረንስ ስሜት ካላቸው በቀጥታ ምንም አይነት ተስፋ እንደሌላቸው መናገርና ከዛ ስሜታቸው እንዲወጡ መርዳት ያስፈልጋል። እንግዲህ በዛሬ ቪዲዮ ላቭ ኤንድ ሊምረንስ የተሰኘውን የቴኖቭን መጽሐፍ ለመመልከት ሞክረናል። ነገር ግን ይህ እኔ የቴኖቭን ሀሳብ የተረዳውበት በጣም ቁንጽል ሀሳብ ነው። ስለዚህ ይህ የሀሳባችሁ መጀመሪያ እንጂ መጨረሻ አይደለም። በሌላ ቪዲዮ እንገናኛለን።